ሙስሊም ቲክቶከሮች ዛሬ ደግሞ ስለናንተ የምናገረው አለኝ። ለቲክቶከሮች ሼር ማድረግን እንዳትረሱ። እንደሚታወቀው በአሁን ሰዓት በቲክቶክም ሆነ በዩቲዩብ እንዲሁም በተለያዩ ሶሻል ሚዲያዎች ገንዘብ ማግኘትና መሰብሰብ የተለመደ እየሆነ የመጣ ነገር ነው። ነገር ግን መዘንጋት የሌለብን ደግሞ በጣም ወሳኝ የሆነ መልእክት አለኝ። ያም ከዲናችን አንጻር የምናገኛቸው ነገሮች እንዴት ነው የሚያረኩን ወይም ዲኑ እንዴት ነው እየፈቀደልን ያለው፣ ዲኑ በሚፈቅድልንና እሱ በወደደልን መንገድ ነው ወይ እነዚህን ገንዘቦች እያገኘን ያለ ነው የሚለውን ዛሬ በትንሹም ቢሆን ጥቆማ ልሰጣችሁ ፈልጋለሁ። በጣም ቲክቶከሮች እንደመብዛታቸው አንፃርና ብዙ አይነት ሃይማኖት ያላቸው ቲክቶከሮች እንደመሆናቸው አንፃር እንዲሁም ከነሱ መካከል ሙስሊሞች እንደመገኘታቸው ሙስሊሞችን የተመለከተ ብቻ የሆነ መልእክትን ልናገር ፍቀዱልኝ። ይህም በምናገር ሰዓት አንዳንድ ቲክቶከሮች በሌላ መንገድ ልታስቡ ትችላላችሁ። ነገር ግን እኔ በቀጥታ ልናገር የምፈልገው ነገር አላህ Subhanahu Wa Ta'ala የዚህ ኡማ ምርጦች ብሎ ከመረጣቸው መካከል ተእምሩነ ቢልማዕሩፍ በመልካም ታዛላችሁ ወተንሀውነ ዐኒል ሙንከር ከመጥፎም ትከለክላላችሁ ባለው መሰረት የሆነ ችግር ስለታየኝ ያችን መልእክት ለማስተላለፍ ያክል ነው። አንድ ማውቀው ቲክቶከር አለ። ይህ ቲክቶከርም እኔ ጋር በአጋጣሚዎች ተገናኘንና አንዳንድ ነገሮችን ስንነጋገር እንዲህ አለኝ፣ ሰያ እኔ በጣም ተውበት ማድረግ የምፈልግበት ነገር አለ፣ ግን ከዛ መውጣት በጣም ከባድ እንደሆነ እየታየኝ ነው በማለት ይነግረኛል። እኔም ምንድነው ብዬ ስጠይቀው በቲክቶክ የሚገኘው ገንዘብ በጣም ደስተኛ እየሆንኩበት እንዳልሆነና ውስጤ እየሸከከ እንደሆነ ነው የሚሰማኝ በማለት ያናገረኛል። እኔም ጥያቄዎችን ጠየቅኩት። በቲክቶክ እንዴት ነው ገንዘብ የሚገኘው ብዬ ስጠይቀው የሚገርምህ ነገር በቲክቶክ ውስጥ እንደ ቁማር የመሰለ የሆነ ጌም አለ። ይሄንን ጌም እየተጫወትን እኛ ልናጣም እንችላለን ልናገኝም እንችላለን። አንዳንዴ የምናገኘው በጣም ከፍተኛ ገንዘብ ይሆናል በማለት ይነግረኛል። አንዳንድ በጣም ከፍተኛ ደሞዝተኛ ነው ተብሎ የሚታሰቡ ደሞዝተኛዎች እንኳን በወር ውስጥ ሊያገኙት የማይችሉትን በአንድ ቀን አዳር ውስጥ ልናገኘው እንችላለን። አንዳንዴም ደግሞ ልናጣ እንችላለን በማለት ይነግረኛል። ወደ ሁለተኛው ጥያቄ ተሸጋገርኩኝ። ላይፍ በምንገባ ሰዓት የሰዎችን ትኩረት ለመሳብ ስንል በጣም ብዙ ጸያፍ ነገሮችን እናደርጋለን። የመጀመሪያው እንሰዳደባለን፣ እንፎጋገራለን፣ እርስ በራሳችን የመናናቅ የሆነን ነገር እናንጸባርቃለን። በዚህ ሰዓት ሰዎችም ወደ ቲፎዞ ይገቡና ለኔ የሆኑ እኔን ይደግፉኛል፣ ለሱ የሆኑ እሱን ይደግፉታል። ይህ ሁለተኛው ነው በማለት ይነግረኛል። ሶስተኛው ደግሞ እንደኛ ቲክቶከር ጌም ተጫዋች የሆኑ ጊፍተሮችን የሚስቡ የሆኑ ሴቶች ይመጣሉ። እንደዚህ አይነት ሴቶች እኛ ጋር ጌም መጫወትን ይፈልጋሉ። በሰዓቱ ተገላልጠዋል። የሚናገሩት ንግግርም አደብ ያልተሞላ የሆነ ንግግር ነው። እኛም እነሱ ጋር እየተፋጠጥን እያንዳንዱን ጌም በድል ለመወጣት ስንል የማይደረጉ ነገሮችን ሁሉ እናደርጋለን፣ የማይወሩ ነገሮችንም እናወራለን በማለት ይነግረኛል። አራተኛው ደግሞ ቅጣቶች ናቸው። በሰዓቱ የምንቀጣው ወይም የምንቀጣቸው ቅጣቶች ሰዎችን እንዲማርኩና እንዲሁም ቀጣይ ደግሞ እንድንቀጣቸው የሚያደርጉ የሆኑ ቅጣቶችን እንድንቀጣ ያስገድደናል። ቀላል የሆነ ቅጣት ብንቀጣ ሰዎች ትተውን ይሄዳሉ፣ እንዲሁም ጊፍት አይሰጡንም። ከባድ የሆነ ቅጣት የሚቀጡ ሰዎችን ይደግፋሉ ብለን ከማሰብ አንፃር ኃይለኛ የተባሉ 3 አይነት ቅጣቶችን እንደ ምርጫ እናስቀምጣለን። ከነዛ ቅጣቶች መካከል አንዱን እንኳን ቢቀጡ እነዛ ሰዎች ምናልባት ከገንዘብም አንፃር ኢስራፍ ሊያደርጉ የሚችሉት እንደ ዱቄት፣ እንደ ሚጥሚጣ፣ እንደ የመሳሰሉ ነገሮችን እንደ ውሃ የመሳሰሉትን ኢስራፍ ውስጥ እንዲገቡ ምክንያት እንሆናለን። እንዲሁም እኛም ከተቀጣን ያንን በማድረግ ኢስራፍ ውስጥ እንገባለን። ሌላው ደግሞ ሰዎች ሊያደርጉት የሚያፍሩት ነገርና አደባባይ ላይ ሊደረግ የማይገባ የሆነ ነገር በግልጽ በአደባባይ እንዲያደርጉት እናደርጋቸዋለን። እንዲሁም ሰዎች በዚህ የተነሳ እንዲበዙልንና ቀጣዩ ቅጣት ምንድነው ብለው እንዲጠብቁ እናደርጋለን በማለት ይነግረኛል። ሱብሃንአላህ አንዳንድ ጊዜ የማናስባቸው ነገር ግን እስልምናን ልናፈራርስበት የምንችላቸው ስራዎችን እንደምንሰራ ነው የታየኝ በዚህ ንግግሩ። አዎ አላህ Subhanahu Wa Ta'ala እዚህ ምድር ላይ ብዙ አይነት ስልጣኔዎችን ሲያመጣ በቁርአኑም ቃል ገብቶልናል። ማታውቁት የሆኑ ብዙ ነገሮችን እናመጣለን በማለት ይናገራል አላህ Subhanahu Wa Ta'ala። ነገር ግን እነዚህን ነገሮች አጠቃቀማቸውን ካላወቅንባቸው ሁለት አይነት ሰይፍን ነው ይዘው ሊመጡ የሚችሉት። ስለዚህ ከነዚህ የስልጣኔ መገለጫ ተብለው የሚታሰቡ ድህረ ገጾች መካከል ቲክቶክ አንዱ ነው። በቲክቶክ ውስጥ መልካም ነገር ልንሰራበት ወይም መጥፎ ነገር ልንሰራበት የምንችልባቸው ዘርፎች ተካተውበታል። በዚህ ሰዓት ሙስሊሞች መምረጥ ያለባቸው የትኛውን እንደሆነ ልናውቅ ይገባናል። ልመና በእስልምና ማይበረታታ የሆነ ነገር ነው። አንድ ሰው ቲክቶክ ላይ ቁጭ ብሎ ምንም ስልጠና እንኳን ሳይሰጥ ወይም ደግሞ ለሰዎች ጠቃሚ የሆነ ነገር ሳይሰጥ ክፍያ የሚያስገባው የሆነ ነገር ውስጥ ሳይገባ ዝም ብሎ ጊፍት ስጡኝና ገንዘብ አዋጡልኝ በማለቱ በቀጥታም ሆነ በተዘዋዋሪ እየለመነ ነው። ልመና በእስልምና ውስጥ ቦታ የሌለው ጉዳይና የማይበረታታ ነገር ነው። እዚህ ቦታ ላይ ጊፍት የሚሰበስቡ ወጣት ወንድሞች እህቶች መስራት የምትችሉ ናቸው። በጣም ከሌሎች በተሻለ ብሩህ የሆነ አእምሮ ይኖራችኋል፣ ጉልበትም ይኖራችኋል። ብድግ ብላችሁ መስራት
የምትችሉ ናችሁ። ሰርታችሁ ማግኘት የምትችሉትን ነገር እዛ ቦታ ላይ ቁጭ ብላችሁ መለመኑ የተሻለ እንዳልሆነ ከእስልምና አንጻር ልነግራችሁ ፈልጋለሁ። እናንተ የምታገኙት ገንዘብ በጣም ከፍተኛ ከመሆኑ አንጻር ደግሞ ብዙዎች ወደዛ ቦታ እንዲመጡና እንዲሁም እዛ ቦታ ላይ ሲለምኑ እንዲውሉ ስበብ ትሆናላችሁና ጥንቃቄ ማድረጉ አይከፋም። ምናልባት ዕውቀት እየሰጣችሁ ከሆነ ለሰዎችና እንዲሁም ጊዜያችሁን የምታባክኑት ለቁም ነገር ከሆነ ሰዎችም እናንተ ጋር ቁጭ ብለው በመማራቸው የሚጠቀሙ ከሆነ ቢከፍሏችሁ ጥሩ ነው። ዕውቀትን ለመቅሰም ረጅም ቦታ መሄድና ረጅም ጊዜ ማባከናቸው ወይም እነሱ የማይፈልጉበትን ሰዓት ተጠቅመው ዕውቀትን ከመሰብሰባቸው ይልቅ ቤታቸው ቁጭ ብለው በስልካቸው ከናንተ ዕውቀትን መሰብሰባቸውና መውሰዳቸው ኸይር ነገር ስለሆነ ይህ የሚበረታታ ጉዳይ ነው ማለት ነው። የሰውን ልጅ ክብር መጠበቅ ወሳኝነት ያለው ጉዳይ ነው። በእስልምና ውስጥ አላህ Subhanahu Wa Ta'ala የሰጠን ትልቅ የሆነ ክብር አለ። ወለቀድ ከረምና በኒ አደም የአደም ዘርን በጠቅላላ በእርግጥም አክብረነዋል ይላል አላህ Subhanahu Wa Ta'ala። አላህ ያከበረውን ሰው ደግሞ እኛ ማዋረዳችን ገንዘብ ለማግኘትና ለመሰብሰብ ሰዎች ፎሎወሮቻችንን ለመሰብሰብ ፈልገን ከሆነ ከአላህ ጋር የሚጣረስ የሆነ ነገር እያደረግን እንደሆነ ልናውቅ ይገባናል። ማንም ሙስሊም ወንድሙን ሊሰድበውም ሆነ ሊዘልፈው እንዲሁም ሊያዋርደው አይገባም። ይህ ማለት ሙስሊሞችን ብቻ ሳይሆን ማንኛውንም የአደም ዘር በጠቅላላ ማክበር ይኖርብናል። ሰዎችን ለማሳቅ ብለን እንኳን ውሸት መናገር እንደሌለብን እስልምና ያስተምረናል። የስድብንና የዘለፋን አስጸያፊነት እኛው ጋር ሲደርስ ነው ልናውቅ የምንችለው። ሰዎችን ለማሳቅም ሆነ ገንዘብ ለማግኘት ክብራችንን ማጣት የለብንም። አላህ ነው የሰጠን ክብራችንን። በመጨረሻም ሐላል በሆነ መንገድ ማንኛውንም ስራ ብንሰራና ሐላል መሆኑን ከዑለማዎች ብንረዳ የተሻለ ይሆናል። አሁን ላይ የሰበሰብናቸው ገንዘቦች ነገ ወዲያ ልዳማ ውስጥ እንዲከቱን አልፈልግም። ገንዘብ ይመጣል ይሄዳል። ነገር ግን እኛ ሁልጊዜ የምንሰራቸው ስራዎች የውመል ቂያማ ላይ ይቀመጡልናልና በዛ መንገድ አስበን ቲክቶክን ልንጠቀም ይገባናል። የዛሬው ጥብቅ የሆነ አሳሳቢ መልእክቴ ነው። ለቲክቶከሮች ሼር ማድረግን እንዳትረሱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ።